አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ዛሬ የማሳያችሁ ሀልጫ አሰራር ነው። ጥቅል ጎመን ማለት ነው። ተከታተሉ። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ውድ ሀገሬ ልጆች እየሰራ ነው ያለው እንግዲህ ሀልጫ አሰራር ነው። ያው በትንሹም ቢሆን ማለት ነው። ውድ ሀገሬ ልጆች ተከታተሉን። ለቻናል አዲስ የሆናችሁ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሽንኩርት የሚያቆላላው ነው ድንችን ማለት ነው። ጥቅል ጎመን በነገራችን ላይ ነጭ ሽንኩርት በብዛት ይወዳል። ጅንጅብል፣ የተፈጨ ጅንጅብል እርጥቡን ነጭ ሽንኩርት አድርጋችሁ ሀልጫ ስትሰሩ በጣም ነው የሚጥመውም። እንደገና ደግሞ ሽታው ሁሉ ነገሩ በጣም አሪፍ ነው። እንደዚህ ሽንኩርቱን እንትን ስትሉ ነጭ ሽንኩርት የተወሰነ ትጨምራላችሁ። እኔ ድንችን አጣጥቤ አስቀምጫለሁ። ውድ ሀገሬ ልጆች እንግዲህ ከተመቻችሁ ላይክ፣ ኮመንት አስቀምጡልኝ። አዘጋጅቼ አስቀምጫለሁ። እንግዲህ እንደምታዩት ነው። ተከታተሉኝ እላችኋለሁኝ። እንግዲህ ሽንኩርቴን አብስል ያለሁኝ ድንቹን ጨመርኩኝ። በጣም እንደምትወዱት ተስፋ አደርጋለሁኝ። እንግዲህ እሳቱን በነገራችን ላይ ቀንስ አርጉለት። ብዙም እንትን የለበትም መብሰል የለበትም ማለት ነው። ትንሽዬ ነው መብሰል ያለበት። ከዛ ሀልጫው ጋራ ደግሞ እዛ ላይ ሲጨመርበት ያንም ትንሽ ሙቀት ስለሚፈልግ ድንቹን ብዛት ማብሰል የለባችሁም። ምክንያቱም ያው እንትን እንደ ወጥ እንዳይሆን ማለት ነው። አላ አይደለ ድንቹ እንትን መሆን አለበት። ብዙም እንትን በጣም መከከብስል ማለት የለበትም። ሀልጫ ስትሰሩ እሳቱን ቀንሳችሁ እንደዚህ እያረጋችሁ ታበስላላችሁ። ተከታተሉኝ ውድ ሀገሬ ልጆች። እንግዲህ እንደምታዩት ድንቹን እያበሰልኩ ነው። ተከታተሉኝ እላለሁኝ። ሌላ ምንድን ነው? ግጣም እየፈለኩ ነው። ብረት ድስቱ ግጣም ጠፍቶኝ እየፈለኩ ነው። ታውቃላችሁ በአንድ እጅ ካሜራ ይዞ እንደዚህ ስራ ጋራ አይመችም እውነት ለመናገር። ያው ብቻ ግን አለ አይደለ እንደዚህ እጄን ወደዛ አንዱን እጄን ከአስራ እንደዚህ በፍጥነት እንትን እላለሁኝ። እንግዲህ እንደምታውነው ገጠምኩኝ። ትንሽ ገጠም እያረኩኝ ማብሰል አለብኝ። እዚህ ደግሞ ጥቅል ጎመኔን አጣጥቤ አዘጋጅቼ አስቀምጫለሁኝ። እንደምታዩት ነው። ቆንጆ ነው። እንግዲህ ይኸውላችሁ። አሁን ደግሞ ምንድን ነው መሰላችሁ እንትን የምለው የጥቅል ጎመኑ ዳቦ ልጋግርበት ነው። በካስ ነው የምንጋግረው፣ ግን ደግሞ በዚህ ሞክሩት። እውነቴን ነው የምላችሁ ማለት ነው። ልክ እንደ ካስ ነው ማለት ነው። በካሱ እንሰራ የለ ዳቦ እንጋግር የለ። ይሄንም ከጫፍ እንትን ገና ሳልቆርጥ በፊት አነሳሁት። በጣም ቆንጆ ነው። ኢንሻአላህ ደግሞ ዳቦውንም በሌላ ቪዲዮ ሰርቼ አመጣዋለሁ እና በጣም ቆንጆ ነው እውነት ለመናገር ማለት ነው። ያው ካስ ስለሌለኝ በዚህ ዳቦ ልጋግርበት ነው። ይሄን ለምንድን ይሆን ምናምን ከል ደግሞ ስለሌለ ሚልህ አይድ አምሸያኔ ለማጽዳት ነው። በሚልህ አጠብኩት። በከል ነው የሚታጠበው። እንደዚህ አድርጌ ዘፈዝፈዋለሁኝ። ከዛ ስትጨርሱ ያው ሰፋያ ካላችሁ ሰፋያ ላይ ነሽፍ ይላችሁ። አሻለ ዳቦ ስለሆነ ውሃ መኖር የለበትም ማለት ነው። ትነሽፋላችሁ። ከዛ በጣም ቆንጆ ዳቦ ነው የጋገርኩበት እውነት ለመናገር ማለት ነው። ሞክሩት። ያው ትጋግሩበትም ከሆነ እዚህ በፊት ጋግራችሁበታል። እኔ ግን የመጀመሪያ ጊዜ ነው እና ሙዶችዬ እንደምታዩት ነው። እንደዚህ አድርጌ ዘፈዘፍኩት በሚልህ ማለት ነው። ከል ካላችሁ ባላችሁ ነገር ማለት ነው። ሚልህ ለይሙን ያኔ አምሸ የሆነ እንትን ካለው የነዛን ነርሞች እንዲገል ነው። አሁን እንግዲህ ድንችን እያየሁ ነው፣ እያበሰልኩ ነው። እንግዲህ ውድ ሀገሬ ልጆች አዲስ ነኝ፣ አበረታቱኝ እላችኋለሁኝ። እንግዲህ እንደምታዩት ከዚህ ላይ ደግሞ ጨመርኩኝ ሀልጫ
በነገራችን ላይ ውሃው በጣም ቶሎ አይመጥም። ውሃው ስለማይመጥ ትንሽ በጎንና በጎን እንዳይዝባችሁ ውሃውን እንትን ማለት አለባችሁ ማለት ነው። እንደዚህ በብዛት እንትን ማማሰል የለባችሁም። ምክንያቱም ያኔ ድንቹም ይፈርሳል። እንደገና ደግሞ ጥቅል ጎመኑ አላደል ይሟሟል። የራሱ ውሃ ነው ይሄ ማለት ነው። የራሱ የሆነ ነው። እንግዲህ ይህን ውድ ሀገሬ ልጆች እንግዲህ እንደምታዩት ነው። ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። እንግዲህ እንደምታዩት ነው። ትንሽ ውሃውን ትንሽ በር ከፍትለታለሁ ማለት ነው። ከእሳቱ ትንሽ እንዳይዝብኝ በር እንትንለታለሁ በዛና በዚህ። ምክንያቱም ያኔ አለ አይደለም እንዳያር ማለት ነው። እሳቱን ተመጨረሻ ትቀንሳላችሁ። እንግዲህ ቃሪያ ደግሞ እንደዚህ ትላላችሁ። መጨረሻ ላይ ነው መግባት ያለበት። እንግዲህ ደግሞ እዚህ ጨራረስን እንደምታዩት ነው። ብልአፊያ እያላችሁ በነገራችን ላይ ከክፍላችሁ ወዲያችሁ እዚህ መጥበህ ላይ ነው እንደ እንጀራ ምናምን የምታቀርቡት ምናምን እንዳትሉን፣ ሰው ስለነበረብን እንግዲያ ያኔ በግማሽ እዚህ ላይ እንትን ብለን ነው እንግዲህ እዚህው ላይ ቪዲዮ ለመቀረጽ ነው ማለት ነው። ቪዲዮ ለመቀረጽ ነው እዚህ ላይ እንደዚህ ያደረግነው። ኩሽናችን ደግሞ ትንሽዬ ናት። ያው እንግዲህ አለ አይደለም ከዚህ ላይ ቪዲዮ ሰርተን ያው ቀይ ወጥም በጎን አለ። ያው ግን አልጫውን ብቻ ነው እዚህ ላይ ያኔ ቪዲዮ ለመቀረጽ እዚህ ላይ የምንጨምረው። ብልአፊያ እያላችሁ ለሚሰራው ለሚበላው ለሁሉም በርቱ። በእንግዲህ ያላችሁ እንዴት ነው የሚቆረጠው እንዴት ምናምን አለ አይደለም እንግዲህ እንደምታዩት ነው ማለት ነው። እንግዲህ ይሄውላችሁ እንጀራችንን የቆረጥን ነው። ማሻአላህ እንግዲህ በጎን ቀይ ወጥ ሰርተናል። በጎን ደግሞ ውሃ ልጫችን ለቪዲዮ ነው። ውሃ ልጫውን እዚህ ላይ እዚህ ወጥ አንጨምርም። እዛው ሰዎቹ ካሉበት ቦታ ላይ ወስደን በሰነ ስርዓት እንዳለ ነው። ግን ይሄን ላይ ቪዲዮ ለመስራት እዚህ ላይ የተወሰነ ያው እንግዲህ ለመቀረጽ ያክል እንጀራውንም ሁሉንም እዚህ ትንሽ የተወሰነ እያደረግን ነው። በነገራችን ላይ ውሃ ሰው ስላለ ነው ክፍል ወስደን ወደዛ ሳላ ላይ ምናምን ለማቅረብ ቪዲዮ ለመቀረጽ ትንሽ ስለከበደኝ እዚሁ ኩሽና ላይ ትንሽ ቪዲዮ ቀረጽኩ ማለት ነው። እንግዲህ መጥባሃችን ደግሞ ትንሽ ይሄ ናት እንግዲህ እንደምታዋጣት ማለት ነው። ትንሽ ስለሆነ ነው እዚህ ላይ ያደረኩት። እንግዲህ ከተመቻችሁ በርቺ በሉኝ በላይክ ያው እንግዲህ አበረታቱ ውድ ሀገሬ ልጆች። እንግዲህ ይህን ይመስላል የዛሬው አልጫ አሰራራችን። እንግዲህ ከተመቻችሁ ላይክ አድርጉ። እንጀራውን ደግሞ የብቻ እያደረግን ነው። ሌላ ደግሞ ለመቁረጥ ይዘነዋል። እንግዲህ ተከታተሉ እናንተ ዝም ብላችሁ ማለት ነው። እንደምታዩት ነው። ሌላ እንጀራ ደግሞ እየቆረጥን ነው። ያኔ በሳህን በሌላ ሳህን ለመውሰድ ነው የምንቆርጠው። ማሻአላህ በጣም አሪፍ ነው። እንደምትወዱትም ተስፋ አደርጋለሁ። ውድ ሀገሬ ልጆች እንግዲህ ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ሁላችንም እንግዲህ አላህ ሰላም ያድርገን፣ አገራችንንም ሰላም አላህ ያድርገው። ያው እንግዲህ አብረን እንዲግላለሁ። ለቻናል አዲስ ሆናችሁ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ውድ ሀገሬ ልጆች እንግዲህ ይሄው እንጀራውን ቆራረጥን፣ እንጀራችንን ቆርጠናል። አሁን የምናደርገው ነገር ምንድን ነው? እንጀራውን በዛና በዚህ እናደርጋለን። ከዛም እንግዲህ የተወሰነ ሀልጫውን እዚህ ላይ እናደርጋለን ማለት ነው። እንግዲህ ተከታተሉ። እንደምታውቁ ነው መጥባሃችን ትንሽ ናት ብያችኋለሁ። ያው ትንሽ ያው ቦታ ስለሌለ ነው። አሁን ሀልጫውን እንትን እያልኩ ነው። ወጡን እንኳን እዚህ ላይ አናደርግም። ወጡን መሆን ያለበት እዛው ሰዎቹ ካሉበት ቦታ ላይ ነው። ምክንያቱም ያው ይሄን ለቪዲዮ መስሪያ ያክል ነው ማለት ነው። ቀይ ወጡን በሌላ እንወስዳለን። ይሄን ግን ያው
እዚህ ቪዲዮ ለመቀረጽ ያክል ነው። ውድ ሀገሬ ልጆች እንግዲህ ብልአፊያ እያላችሁ ማለት ነው። ብልአፊያ እያላችሁ ተከታተሉን። እንግዲህ ይህን ይመስላል። እንጀራውን ደግሞ ጋግረሽው ነው ወይስ ምንድን ነው? ጋግሬ አይደለም፣ ከውጭ ነው እንጀራ የምናመጣው። በነገራችን ላይ ጤፍ እንጀራ ነው። ብልአፊያ እያላችሁ እንግዲህ አበረታቱን። በላይክ እንግዲህ አሳዩኝ እላለሁ። ውድ ሀገሬ ልጆች እንግዲህ ይህን ይመስላል። ማሻአላህ ተባረከ ረህማን። ብልአፊያ እያላችሁን ብልአፊያ እያላችሁ ውድ ሀገሬ ልጆች እንግዲህ ለቻናሌ አዲስ የሆናችሁ እዚህ ደግሞ ወጣችን በስሏል። ይሄን እንግዲህ በሌላ ቪዲዮ ነው የሚመጣላችሁ። ውድ ሀገሬ ልጆች እስከምንገናኝ ሰላማችሁ ብዝት ይበል። ወዳችኋለሁ።